ሁሉም አይኖች ወደ አንድ በር አተኩረዋል። ልቦች በፍርሃትና በጉጉት ይመታሉ። ለ13 ረጅም ዓመታት በሳውዲ አረቢያ የሞት ጥላ ስር የነበረችውን ልጃቸውን ለመቀበል ወላጆች በቦሌ ኤርፖርት በጉጉት ቆመው የመጨረሻዎቹን ደቂቃዎች እየቆጠሩ ነው። ይህ እንባ የ13 ዓመታት የናፍቆት የስቃይና የጭንቀት እንባ ነው። ይህ እንባ በሰው ልጅ አቅም የተዘጋ የሚመስለውን የሞት በር የሰበረ የእፎይታና የነጻነት እንባ ነው። መቼም አንገናኝም ብለው ተስፋ በቆረጡበት የጨለማ ዘመን ውስጥ ፈጣሪ ተአምሩን አሳይቶ ዛሬ ወላጅና ልጅን በሰላም አገናኘ። ውድ እህታችን ሌይላ ኑር ሰቦረዲ በባዕድ ሀገር በሳውዲ አረቢያ ምድር የሞት ፍርድ ተፈርዶባት ለ13 ረጅም ዓመታት በጽኑ እስር ቤት ውስጥ በስቃይ ቆይታለች። በየቀኑ የሚቆጠሩት ሰከንዶች፣ ደቂቃዎችና ቀናት ወደ ሞት የሚያቀርቧት መስለው በነበሩበት በዚህ አስፈሪ ዘመን የኢትዮጵያዊነት አንድነትና ወገንተኝነት ግን በሩቅ እየተንቀሳቀሰ ነበር። ይህንን እጅግ ውስብስብ የሕግና የዲፕሎማሲ ሂደት በስኬት ለመደምደም በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ ልዩ ኮሚቴዎች፣ የሃይማኖት መሪዎችና የሀገር ሽማግሌዎች ሌሊትና ቀን ደክመዋል። ከሁሉም በላይ ደግሞ የእህታችን ሕይወት የሁላችንም ሕይወት ነው በማለት በአጭር ጊዜ ውስጥ የደም ካሳውን በመሸፈን አስደናቂ ወገንተኝነት ያሳየው መላው የኢትዮጵያ ሕዝብ ዛሬ ለዚህ ታላቅ ታሪክ መጽሐፍ በጋራ ቆሟል። ዛሬ ሌይላ በእናት ሀገሯ ምድር ላይ ናት። ከወላጆቿ ከወዳጅ ዘመዶቿ ጋር በሰላም ተገናኝታለች። ይህ ታሪክ አንድ ትልቅ እውነትን አስተምሮናል። እኛ ኢትዮጵያውያን በአንድነት ስንቆም የማይቻል የሚመስለውን የሞት ግድግዳ ሰብረን ዜጎቻችንን መታደግ እንችላለን። ለዚህ ታላቅ የሕይወት አድን ዘመቻ እጃችሁን ለዘረጋችሁ፣ በጸሎትና በዱዓ ከጎን ለቆማችሁ በሙሉ ክብርና ምስጋና ይገባችኋል። እንኳን ደስ አለሽ ሌይላ፣ እንኳን ደስ አለ የኢትዮጵያ ሕዝብ።